ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የነስሯ ሚዲያ ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ዛሬ ደግሞ የዩቲዩብ አከፋፈት ክፍል 2ን ሴቲንጎችን እናስተካክላለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። ላይክ ሰብስክራይብ እያደረጋችሁ ቪዲዮን እንጀምር። እንግዲህ እዚህ ጋር እንደምታዩት ሎኬሽን ሳናስገባ ወይንም ደግሞ ክሮም ላይ ሴቲንግ ሳናስተካክል ስንቀር እንደዚህ ነው የሚመጣልን ማለት ነው ዩቲዩብ ስቱዲዮ ላይ። ስለዚህ ይህን እንዴት ነው የምንከፍተው፣ እንዴት ነው የምናስተካክለው የሚለውን ቀጥታ ክሮም ላይ ገብተን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ትንሽ ስክሪኑ ላይ የመደብዘዝ አይነት ምልክት ስላለ በጽሁፍ እያስገባውላችሁ እንድትረዱ ለማድረግ ሞክራለሁ። ምክንያቱም ይህንን ቪዲዮ ለመስራት በጣም በተደጋጋሚ ሞክሬያለሁ ግን በጣም አስቸገረኝ እየደበዘዘ። ስለዚህ ምልክቶቹ በደንብ ተከታተሉኝ ማለት ነው። በምልክት አሳያችኋለሁ። ቀጥታ ክሮም ትገቡና ዩቲዩብ ከዚህ በፊት የጻፋችሁ ካለ ይመጣላችኋል። ዩቲዩብ ትነካላችሁ። ከዛም በኋላ እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ ከላይ 3 ነጠብጣቧን ትነኩና ዲስክቶፕ ላይ ታደርጉታላችሁ ማለት ነው። እንደዚህ እዚህ ጋር ምልክቶቹን በደንብ ብትከታተሉ ሞር የተሻለ ነው። ምክንያቱም ጽሁፉ በጣም እየደበዘዘ ስላስቸገረኝ ነው። ከዛም በኋላ እንደዛ ካረጋችሁ በኋላ ፕሮፋይላችሁን ትነካላችሁ ከስር። ከዛም በኋላ ሴቲንግ የምትለዋን ስክሪኑ ላይ የምጽፈውን በደንብ ተከታተሉ። ሴቲንግን ትጫናላችሁ። ከዛም በኋላ እንደዚህ ይመጣላችኋል። ከዛም በኋላ ከፕሮፋይላችሁ ስር የመጀመሪያውን ጽሁፍ ትጫናላችሁ። ስክሪኑ ላይ የጻፍኩትን ነው ማለት ነው። የመጀመሪያውን ትጫናላችሁ። ከዛ እንደዚህ አድርጎ ያመጣልናል ማለት ነው። እዚህ ጋር ነው የምንሞላቸው አንዳንድ ሴቲንጎች የምናስተካክለው እዚህ ጋር ነው ማለት ነው። ልክ እንደዚህ ያመጣላችኋል ማለት ነው። ከዛን በግራ በኩል እንግዲህ ወርታች ጽሁፎች አሉ። እነሱን እያንዳንዱ ስትጫኑ ወደ እንደዚህ አግድም ደግሞ እንደዚህ አይነት ጽሁፎች ያመጣላችኋል። ከዛ መጀመሪያው ላይ ቤዚክ ኢንፎ የሚለው ላይ ስትገቡ መጀመሪያ የምታገኙት ካንትሪ ወይም ሀገር ማስገባት ነው። እዚህ ጋር ከኢትዮጵያ ውጭ መሆን አለበት የምታስገቡት ሀገር። ካንትሪ የሚለው ቦታ ላይ ከኢትዮጵያ ውጭ የሆነ ሀገር አስገቡ ማለት ነው። ለምሳሌ እኔ ካናዳ ብዬ ነው ያስገባሁት። ካናዳ ትላላችሁ። ሁለተኛው ላይ ደግሞ ስትሄዱ ደግሞ የህፃናት ወይንም የህፃናት ያልሆነ ኖ ላይ ታረጉታላችሁ ማለት ነው። ይሄ ቀላል ስለሆነ ብዙዎቻችሁ ስለምታውቁት የህፃናት አይደለም የሚለው ላይ ታደርጋላችሁ። እናንተ የምትሰሩ ስለ ህፃናት ከሆነ ደግሞ ያስበሉት። ስለዚህ ነው በሉት ሁለተኛው ላይ ማለት ነው። ከዛ ሶስተኛው ላይ ደግሞ እንሄዳለን። ሶስተኛው ላይ ስንሄድ እንግዲህ እነዚህ 3 እንትኖች አሉ። አንደኛ፣ ሁለተኛ እና ሶስተኛ። አንደኛውን እራሱ አብርቶታል ላይ እያያችሁት ከሆነ ሁለተኛው ላይ ደግሞ ቬሪፋይ ማድረጊያ ነው። እዚህ ጋር በጥቁሩ በጣም ደመቅ ብሎ የሚታየው ቬሪፋይ እንድታደርጉ ነው በስልክ ቁጥራችሁ። እዚህ ጋር እችን ጥቁሯን ቦታ ስትጫኑ ቀጥታ ስልክ የምትሞሉበትን ቦታ ላይ ነው የሚወስዳችሁ። እኔ የምሞላው ስልክ ስለሌለኝ እዚህ ጋር ጽፌ ላሳያችሁ አልችልም፣ ምክንያቱም ቁጥር ስለሌለኝ ማለት ነው። ስለዚህ ለእናንተ ለማሳየት ግን ቦታውን ነው እየጠቆምኳችሁ ያሉት። ቀጥታችን ቦታ ስትነኩ ወደ ስልክ ቁጥር ማስገቢያ ወስዳችኋል። እዛ ጋር ቁጥራችሁን አስገብታችሁ የሚላክላችሁን ኮድ ተቀብላችሁ ቬሪፋይ ታደርጋላችሁ ማለት ነው። ከዛን ሶስተኛው ላይ ደግሞ ቻናላችሁ አክቲቭ ሲሆን በደንብ መስራት ስትጀምሩ ምናምን በራሱ ሰዓት ሶስተኛውን ያበራዋል። ሁለተኛውን እናንተ በስልክ ቁጥራችሁ ቬሪፋይ ስታደርጉት ያበራላችኋል ማለት ነው። ቻናላችሁ አክቲቭ መሆኑ የምታውቁት 3ቱም ሲበሩ ነው። 1 2 3 ሲበሩ ማለት ነው። ከዛን ይሄን ከሞላችሁ በኋላ አሁን ወደ ግራ ትመለሱና እንደገና ሁለተኛውን ደግሞ ትጫናላችሁ። ወደ ግራ በኩል ያሉትን ወደታች ያሉትን ጽሁፎች ሁለተኛውን ትጫናላችሁ ማለት ነው። ስክሪኑ ላይ በጽሁፍ አስቀምጥላችኋለሁ የትኛው እንደምትጫኑ። እዚህ ጋር ሁሉንም እየሞካከርኩ ስለሆነ ነው። እዚህ ጋር ለምሳሌ ታይትል፣ ታግ ምናምን የሚሳሰሉ አሉ። እዚህ ጋር ከፈለጋችሁ ማስገባት ትችላላችሁ። ታግ፣ ታይትል ምናምን ማለት ነው። ግን ግዴታም አይደለም፣ ምክንያቱም ቪዲዮ ስትሰሩ ቪዲዮአችሁ ስር መጻፍ ስለምትችሉ ግዴታ አይደለም። ይሄን ማለፍ ትችላላችሁ። ከዛን እዚህ ጋር ትመጡና የመጀመሪያውን ትጫናላችሁ። ቪዲዮ ላንጉጅ የሚለውን ትጫናላችሁ። ቪዲዮ ላንጉጅ የሚለውን ስትጫኑ ቪዲዮ የምትሰሩት ስለምንድን ነው ማለት በምን ቋንቋ እንደምትሰሩ ቋንቋ ትመርጣላችሁ ማለት ነው። ቪዲዮ ላንጉጅ ላይ ገብታችሁ ቋንቋ ትመርጣላችሁ። ለምሳሌ እኔ አማርኛ ስለሆነ አማሪክ ነው ያልኩትኝ።
አማሪክ የሚል ስላለ በብዛት ከመጣው ጽሁፍ ውስጥ ምረጡ። ከዛን ቀጥሎ ደግሞ ወደ ግራ ደግሞ እንደዚህ ያለው ውስጥ ላይ ካታጎሪ የሚለው ጋር ደግሞ ስትገቡ ስለምትሰሩት ቪዲዮ እንትን ነው ማለት ምንድነው? ለምሳሌ ስለ ስፖርት ነው የምትሰሩት ቪዲዮ ወይንስ ስለ ምግብ ነው ወይንስ ስለ ሙዚቃ ነው ምናምን ምርጫ አለው። እናንተ አንዱን መምረጥ ትችላላችሁ። ለምሳሌ ኢንተርቴንመንት ብትሉት አሪፍ ነው ማለት ነው። ኢንተርቴንመንት ማለት ትችላላችሁ። እንደዚህ ካደረጋችሁ በኋላ መጨረሻ ላይ እነዚህን ከሞላችሁ በኋላ ለምሳሌ ኮመንት የሚላለ ምናምን ኮመንቱን ኦፍ እና ኦን መሆኑን ቼክ አድርጋችሁ ከዛን ሴፍ ምትሏን ጥቁሯን ፓርት እንትን ትጫናታላችሁ ማለት ነው። ከዛም በቃ እንደዚህ ወደ ግራ ወደ ቀኝ ያሉትን ቦታዎች እየነካካችሁ ማየት ትችላላችሁ። ቼክ ለማድረግ ያክል ከዛን ሴፍ ትሉታላችሁ ማለት ነው። ሴፍ ካላችሁት በኋላ እንደዚህ ይሆንልናል። ከዛን ቀጥታ ዩቲዩብ ስቱዲዮ ገብተን ደግሞ እናያለን ማለት ነው። እንደ ቅድሙ ነው ወይንስ ተከፍቷል የሚለውን ቼክ እናደርጋለን። ዩቲዩብ ስቱዲዮ ስንገባ እንግዲህ ቅድም መጀመሪያ መግቢያችን ላይ እንዳያችሁት ሎኬሽን ቦታው ዝግ ነበረ። እስኪ አሁን ደግሞ እንየው። አሁን አያችሁ ተከፍቶልናል። ሎኬሽኑ ስለሞላንለት ሀገር ምናምን ስለሞላን ከፍቶልናል ማለት ነው። እዚህ ጋር እንደምታዩት 4000 ወቻውር 1000 ሰብስክራይብ የሚለው ቦታ ከፍቶ ሆኖልናል ማለት ነው። እዚህ ጋር ነው ቼክ የምናደርገው። ከዛን እዚህ ጋር እኔ አሁን ቬሪፋይ ስላላደረኩት 2 ስቴፕ ቬሪፊኬሽን ቁልፍ አድርጎታል የኔን እዚህ ጋር ማለት ነው። ምክንያቱም በስልክ ቁጥር ቬሪፋይ ስላላደረኩት ቆልፎታል። እናንተ ግን በቁጥራችሁ ቬሪፋይ አድርጋችሁ ክፍት እንዲሆን ማድረግ አለባችሁ ማለት ነው። እኔ ሌላ ጊዜ ልከፍተው እችላለሁ ቁጥር ሳገኝ። ለዛሬ ግን እንደዚህ ቁልፍ ነው የሚሆነው። እንግዲህ ቪዲዮ እንደተረዳችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።